ሐኪሙ ታሰረ፣ ሐኪሙ ታገተ፣ ሐኪሙ ታሰረ፣ ሐኪሙ ታገተ፣ ለወገኑ ብሎ እንዳየቃተተ፣ ለሀገሩ ብሎ ሁልጊዜ ቀን ከሌት እንዳየዋተተ። ኧረ ምነው ሀገር፣ ኧረ ምነው ወገን እየሆነ ያለው አያሳዝንም? ግን በምን እንግለጸው ይህንን ጭካኔ? በቋንቋ ለመግለጽ ከቶ አልቻልኩም እኔ። ሀገር ተሰባሰብ፣ ቃላት ፍጠርልኝ፣ ቋንቋ ፍጠርልኝ፣ ይህንን ጭካኔ ባክህ ግለጽልኝ። ሀገር የታማለች በጽኑ ህመም፣ የሚያክሟት ልጆች ከጎኗ የሉም፣ ታግተው ተወስደው አይታዩአትም። የክርስቶስ ህማም ለሐኪሙ ተረፈ። በዚህ ሳምንት ብቻ ስንት ሐኪም ታገተ፣ ስንት ሐኪም አረፈ። በጌታ ክርስቶስ ያ ሁሉ መከራ ቢፈራረቅበት ሰውን ለማዳን ነው ከኃጢአት ባርነት። ሐኪሙ ስቃይ ግን ምንድነው ምክንያቱ? ህዝቡን ያድን ይሆን ከዚህ ከክፋቱ? ዋ የለሽ ተማሪ ሐሳብ የሌለው ያንን መሳይ ቀለም ያንን መሳይ ዶክተር ካፈር ቀየጠው። እባክህ ህዝቤ ሆይ ቀልብህን መልሰው፣ እየሆነ ያለው በጣም አስከፊ ነው። መጨረሻም ግን ምክንያት አናብዛ። ሐኪሜን ልቀቁ፣ ዶክተሬን ልቀቁ፣ እናትና አባቴ ወንድምና እህቴ በህመም ሳያልቁ። ወገን እየሆነ ያለው በጣም ያሳፍራል፣ በጣም ያሳዝናል። ከእንጅባራ ዩኒቨርሲቲና ከደባርቅ ሆስፒታል የታገቱ ሐኪሞቻችን፣ የጤና ባለሙያዎች ያለምንም ቅድመ ሁኔታ ሊፈቱ ይገባል። እኒህ ሐኪሞች፣ እኒህ የጤና ባለሙያዎች ወገኖቻቸውን ሌት ከቀን ደከመኝ ሰለቸኝ ሳይሉ እያገዙ እያገለገሉ ያሉ እንቁ ብርቅዬ ድንቅ ሐኪሞች ናቸው። እባካችሁ ያለምንም ቅድመ ሁኔታ ያለምንም ምክንያት እኒህን ሐኪሞች ወደ ስራ ቦታቸው ወደ ቤታቸው በቀጥታ ልትመልሷቸው ይገባል። የጤና ባለሙያ ማንን ነው የምታክም ምንድነው የምታክም እየተባለ ፈጽሞ ሊጠየቅ አይገባም። ማንነቱን ምንነቱን ለይቶ እንዲያክም አልተማረም። የሕክምናው ስነ ምግባርም ይህን አላስተማረንም። እባካችሁ ወገን ቀልባችንን ወደ ማንነታችን እንመልሰው። አመሰግናለሁ።